ሰላም ጤና ይስጥልኝ። እንዴት ናችሁ? እንኳን አደረሳችሁ። ዛሬ የምንጋግረው ድፎ ዳቦ ነው። የአበሻ ዳቦ በጣም የምትወዱ ከሆነ እንደኔ ይሄ ቪዲዮ ለእኔና ለእናንተ ነው። ይህንን ድፎ ለመጋገር የሚያስፈልጉንን ነገሮች እያንዳንዳቸውን መጠናቸውን ዲስክሪፕሽን ላይ ዝርዝር አድርጌ እጽፍላችኋለሁኝ። አሁን ወደ ስራው እንገባለን። ይህ ዳቦ የስንዴ ነው እኛ የጋገርነው በዚህ ሰዓት ማለት ነው። ሌላ ጊዜ ደግሞ የሌሎችን ዳቦዎች ስንዴዎች፣ የገብስ የተለያየውን እንሰራለን። አሁን ወደ ስራው ስንገባ መጀመሪያ እንደ ማታ ማለት ነው ነገ ልንጋግር ዛሬ ማታ የጤፍ እርሾ ውሃውን ብቻ ወስደን ዱቄት ደግሞ የስንዴ ዱቄታችንን የምናቦካው 2 ኪሎ ከሆነ 1 ኪሎ በጥብጠን እናድራለን። ውሃ ካነሰ ንጹህ ውሃ መጨመር ትችላላችሁ። እንደዚህ ለእርሾ ለምትበጠብጡት ማለት ነው። እና ብጥብጥ አድርገን እንደዚህ ቀጠና አድርገን ማታ ላይ እናሳድራለን። ምንም ሌላ ነገር አንጨምርበት። ዱቄቱንና የስንዴውን ዱቄትንና የጤፍ እርሾውን ብቻ ነው በጥብጠን የምናድረው። ማታ 3 ሰዓት አካባቢ ነው ያቦካሁት። እናንተም በሚመቻችሁ ጊዜ ማውቃት ትችላላችሁ። ፈልጉ ጠዋት ፈልጉ ማታ ማለት ነው። ማታ ያበጠበጥኩትን ጠዋት 3 ሰዓት ላይ ጋግሬዋለሁ አዘገጃጅቼ ማለት ነው። ሌሎች ነገሮችን ጨማምሬ እና እንደዚህ ከበጠበጥን በኋላ ከድነን እናሳድረዋለን። በማግስቱ ኩፍ ይልልናል። ጠዋት ላይ 1 ራስ ነጭ ሽንኩርቱ መካከለኛ፣ ዝንጅብል 2 መካከለኛ እናደርግና ልጠን እንደዚህ ጭፍጭፍ እናደርገዋለን። እንደዚህ ከጨፈጨፈን በኋላ ከውሃ ጋር እንቀላቅለዋለን። የምናቦካበት በዚህ ውሃ ነው ማለት ነው። ሌላ ውሃ አንጨምርም። እየጨመርን እዚሁ ላይ ይህንኑ እያጠብነው እንደማለት ነው። እየደጋገምን እየጨመርን ሲያልቅ እዚሁ ላይ ውሃ እየሞላን ሊጣችንን እናቦካለን። ነጭ አዝሙድ፣ ጥቁር አዝሙድ፣ የዳቦ ቅመምና ጨው እንጨምራለን። አብሽ የሚፈልግ አብሽ መጨመር ይችላል። ከዚያ ማታ ያስቀረነው ዱቄት የለም፣ እሱን ዱቄት እንጨምራለን። ቅመሞቹን እንጨምራለን። ጨዋችንን እንጨምራለን እና በዝንጅብልና በነጭ ሽንኩርቱ ውሃ እሽት አድርገን ዳቦችንን እናቦካለን። ይሄንን ስናቦካ አብክተን ስናዘጋጅ በሌላ በኩል ደግሞ መርሳት የሌለብን ኮባ አጥበን ማዘጋጀት አለብን፣ ቀደም ብለን ማለት ነው። ልክ ይሄንን አብክተን እንደጨረስን ኮባችንን ፓትራ ላይ አድርገን ቀጥታ ሊጡን እዛ ላይ ስለምናደርገው ማለት ነው። ስለዚህ እሱን ታዘጋጃላችሁ። ይኸው በነጭ ሽንኩርትና በዝንጅብል ውሃ የተቦካው ሊጣችን እንደዚህ ሽት ብሎ ላላ ያለ ነው። ድርቅ ያለም አይደለም፣ መካከለኛ ነው። ሁሌ ማቦካው እንደዚህ አድርገን ሊጡ ራሱ እንደዚህ የሚታዘዝ አያችሁት። በመጨረሻም እንደዚህ ተቦክቷል እና እንዳልኳችሁ ፓትራው ተዘጋጅቷል። ኮባችንን አጥበን አዘጋጅተናል። ቀጥታ ሊጡን ኩፍ እስከሚል አንጠብቅም፣ እላው ላይ እናደርገዋለን። በዚህ አጋጣሚ የምነግራችሁ ሊጡን ወደ ዳር ነው የምታደርጉት። መሀል ላይ ቁልል ያለ እንዳይሆን፣ ሲበስልም ጥሩ ሆኖ እኩል ሆኖ ይበስልላችኋል። እና እንደዚህ አስተካክለን ሊጣችንን እናዘጋጃለን። የኔ 2 ኪሎ ተኩል ነው። ከላው ላይ ትንሽ ቀንሼለታለሁ እና እንደዚህ ሽፍን አድርገን ኩፍ እስከሚል እንጠብቃለን። ከተወሰነ ሰዓት በኋላ ይሄው እንደምታዩት በጣም ኩፍ ብሏል። ኩፍታውን ራሱ ደብል ነው የሆነው። ከፓትራው ራሱ የትና የት ከፍ እንዳለ በደንብ ያስታውቃል፣ ይታያል። ኦቨናችንን በ180 ዲግሪ ከላይም ከታችም እንለኩስና እናሞቀዋለን። ከሞቀልን በኋላ ስንከተው ግን ወደ 210 ከፍ እናደርገውና የታችኛውን ብቻ ነው የምናበራው። የታችኛውን አብርተን ልክ ቃስ ይልልን ከላይኛው ደግሞ እንለኩሳለን። ሁለቱንም በኩል እንለኩሳለን። አብረን እናበስላለን። ሰዓታችሁን የዱቄታችሁ የሊጣችሁ መጠን ይወስነዋል። እሱን እያያችሁ ከ30 እስከ 40 ደቂቃ እንደ ኦቨናችሁ በስሉ። በመጨረሻም እንደዚህ በፀሐይ የበሰለ የሚመስል ዳቦ ወጥቶልናል። ሲቆረስም ታዩታላችሁ እንዴት ፍርፍር ያለ እንደሆነ አያችሁት። ስለተከታተላችሁኝ ከልብ አመሰግናለሁ። ይህ እንደዚህ አይነት ቪዲዮ እንዲደርስላችሁ ሁልጊዜ ሰብስክራይብ ማድረግ እንዳትረሱ። ባባይ